የሐብሐብ 9 የጤና ጥቅሞች። ሐብሐብ የሚጣፍጥ ጣዕምን የሚያረካ ፍራፍሬ ሲሆን በብዙ ሰዎች ዘንድ ተወዳጅና በበጋ ወራት የሚዘወተር ነው። በጣም ከፍተኛ የውሃ ይዘት ያለው ሲሆን እና እንደ ሊኮፔን፣ ሲትሩሊን እና ቫይታሚን ኤ እና ሲ ያሉ ጠቃሚ ንጥረ ነገሮችን ይዟል። ጥናቶች እንደሚያሳዩት ይህ ጣፋጭ ፍራፍሬ ብዙ የጤና ጥቅሞች ሲኖሩት ከእነሱም ውስጥ 9ኙን እናያለን። 1. የሰውነት እርጥበት እንዲጠበቅ ይረዳል። ሐብሐብ ከፍተኛ የውሃ ይዘት ያለችው ፍራፍሬ ስለሆነ ሰውነታችን እርጥበት እንዲኖረው ያደርጋል። ይህም አጠቃላይ ጤናውን ይደግፋል እንዲሁም ሙሉ ስሜት እንዲሰማዎት ያደርጋል። 2. በንጥረ ነገሮች እና ጠቃሚ የእጽዋት ውህዶች የተሞላ ነው። ሐብሐብ ከፍተኛ መጠን ያለው ቫይታሚን ኤ እና ሲን ጨምሮ በርካታ ንጥረ ነገሮችን ይይዛል። እንደ ሊኮፔን እና ኩኩርቢታሲን ያሉ ጸረ ባክቴሪያዎችንም ይሰጣል። 3. የጸረ ካንሰር ተጽዕኖ ሊኖረው ይችላል። የጥናት ውጤቶቹ እንደሚያሳዩት በሐብሐብ ውስጥ ያለ ላይኮፔን የተባለ ንጥረ ነገር አወሳሰድ ለአንዳንድ የካንሰር አይነቶች ለምሳሌ እንደ ፕሮስቴት እና ኮሎሬክታል ካንሰሮች ተጋላጭነትን ሊቀንስ ይችላል። ሊኮፔን ካንሰርን የሚከላከለው በካንሰር ምክንያት የሚፈጠረውን የበዛ የሕዋስ ክፍል መቆጣጠር እንዲቻል በማድረግ እና ሰውነቶ የተበላሹ ሕዋሳቶችን የሚያስወግድበትን ሂደት በመጨመር ነው። 4. የልብ ጤናን ያሻሽላል። በሐብሐብ ውስጥ የሚገኙት ሊኮፔን እና ሲትሩሊን የተባሉት ንጥረ ነገሮች የደም ግፊትን እና ኮሌስትሮልን በመቀነስ የልብ ጤናን ይደግፋሉ። 5. እብጠትን እና የኦክሳይድ ውጥረትን ሊቀንስ ይችላል። አንድ ጥናት እንዳረጋገጠው በሐብሐብ ውስጥ የሚገኙት አንቲኦክሲዳንትስ ሊኮፔን እና ቫይታሚን ሲ ጥምረት እብጠትን እና የኦክሳይድ ጉዳትን ለመቀነስ ይረዳል። 6. የጄን መድከምን ለመከላከል ይረዳል። በሐብሐብ ውስጥ ያለው ሊኮፔን የተባለው ንጥረ ነገር በጸረ ኦክሲዳንት እና ጸረ ብግነት ባሕሪያቱ ምክንያት ከዕድሜ ጋር የተያያዘ የጄን መድከምን ለመከላከል ይረዳል። 7. የጡንቻ ሕመምን ያስታግሳል። በሐብሐብ ውስጥ ያለው ሲትሩሊን የተባለ ንጥረ ነገር የአካል ብቃት እንቅስቃሴን ለማሻሻል እና የጡንቻ ሕመምን ለመቀነስ ይረዳል። 8. የቆዳ ጤናን ይጠብቃል። በሐብሐብ ውስጥ የሚገኙት ቫይታሚን ኤ እና ሲ ለቆዳ ጤንነት እጅግ ጠቃሚ ናቸው። 9. የምግብ መፈጨትን ሊያሻሽል ይችላል። ሐብሐብ ብዙ ውሃ እና አነስተኛ መጠን ያለው ፋይበር ይይዛል። ሁለቱም ለጤናማ የምግብ መፈጨት ዑደት በጣም አስፈላጊ ናቸው። ይህም መደበኛ የአንጀት እንቅስቃሴን በመደገፍ የምግብ መፈጨትን ጤንነትን ሊረዳ ይችላል። ደህና ሁኑ።